ዶሮአችን ይሄን ይመስላል። በጣም ቆንጅዬ ቴስት። ያው ዛሬ ሰላም ለእናንተ ይሁን ማይ ፋሚሊ። በጣም ነው የማመሰግን ስለምትከታተሉኝ። እግዚአብሔር ይስጥልኝ። በጣም ነው የማመሰግን። ዛሬ የምንሰራው ለበዓል ዶሮ ነው። እኔ ዶሮ እንትን የለኝም ማለት የምሰራው ክንፍና ድራምስቲክ ነው ማለት አሁን ሽንኩርቱን ከትፌ ጨርሼ ጥጄዋለሁ። ያው ለዶሮ ሲሆን በጣም ረጅም ሰዓት ስለሚፈጅ 2 ሰዓት 3 ሰዓት ስለሚፈጅ እያቁላላው መሀል መሀል ላይ አሳያችኋለሁ። አሁን ሽንኩርታችን እንደዚህ ሆኖ በስሏል። ገና እናበስለዋለን። ግን አሁን አንድ የሾርባ ማንኪያ ነጭ ሽንኩርትና ዝንጅብል አብሮ የተፈጨ ጨመርኩ። አንድ 2 3 በቂ ነው ለኔ። ብዙ በርበሬ ስለ በርበሬያችንን ጨምረናል። አሁን በበርበሬ ደግሞ እናቁላለዋለን ብዙ ሰዓት። ይሄው በርበሬው አሁን ቁሌታችን እንዲህ ሆኗል። በጣም ብዙ ሰዓት ነው የምታቁላሉት። በባዶ ብረት ድስት ላይ እንደዚህ አድርጌ እጥደውና ውሃውን አወጣዋለሁ። ለምን ስናደርገው እንዳይበላሽብን። ግን ከዛ በፊት በሎሚ በነጫችቶ በምናምን በደንብ አጥቤዋለሁ እና አሁን እዚህ ጋር ማገንፈል ሳይሆን ጀስት አሁን ይኸውላችሁ ውሃ ወጣው ማለት ነው። አሁን ይሄን እናጠልና ስጋውን ጨምረዋለሁ። ስጨምረው አሳያችኋለሁ። የምንጨምርበት ሰዓት ነው። ስጋችንን እንጨምራለን ማለት ነው። እንዳልኳቸው ውሃውን አውጥቼዋለሁ። አሁን ስጋው ይጨመራል ማለት ነው። ያው የዚህ ሀገር የአሜሪካን ሀገር ስጋ ባንዴ ስለሚበስል ብዙ ሰዓት አላቆየውም። እኔ 30 ምናምን ደቂቃም አይቆይም። የዚህ ሀገር ስጋ በጣም ነው ቶሎ ቡክትክት ብሎ ዶሯችሁን የሚያበላሽባችሁ። ስለዚህ ትንሽ ሰዓት ነው የሚቆየው። ጀስት ለጠቅላላ እውቀት። አሁን ወጣችን እንዲመስሏል። ጨው እንጨምራለን። ጨው 2 የሻይ ማንኪያ በቂ ይመስለኛል። ካልበቃ ግን ምን ታደርጋላችሁ? ዶሮአችን ይሄን ይመስላል። በጣም ቆንጅዬ ቴስቱ ቆንጆ። ይኸው ሰርተናል። ሰርታችሁ ተጠቀሙ። በጣም ነው መወዳችሁ። ቴንክ ዩ ቬሪ ማች እንትን ስለምትሉኝ ስለምትደግፉኝ